ፍቅር ጀምራችሁ የፍቅር ህይወታችሁ የማይቀጥለው ወይም ቶሎ የሚቋረጠው በእነዚህ ምክንያቶች ነው። ፍቅር መጀመር ቀላል ሊሆን ይችላል፣ ግን ጥሩ የፍቅር ግንኙነት፣ ጥሩ የፍቅር ህይወት ማግኘት ግን ለብዙ ሰዎች ከባድ ነገር ሆኖባቸዋል። ብዙ የፍቅር ግንኙነቶች ጥሩ መስለው ግን እንዲቋረጡ ከጀርባ ብዙ ምክንያቶች አሉ። ዛሬ የፍቅር ግንኙነታችሁ ለምን እንደማይቀጥል ወይም ለምን በፍጥነት እንደሚቋረጥ የሚያሳዩ ምልክቶችን እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ። ወደ ቪዲዮ። የፍቅር ግንኙነታችሁ የማይቀጥለው ወይም በጊዜ የሚቋረጠው በእነዚህ ምክንያቶች ነው። አንደኛ፣ በመካከላችሁ የምትደባበቁት ነገር ካለ። በማንኛውም የፍቅር ግንኙነት ውስጥ ግልጽነት መኖር አለበት። ምክንያቱም ስሜታችሁን፣ ፍላጎታችሁንና ችግሮቻችሁን በግልጽ ማውራት ካልቻላችሁ በመካከላችሁ አለመተማመን ይፈጠራል። በፍቅር ህይወት ውስጥ አለመተማመን ካለ ደግሞ የፍቅር ግንኙነታችሁ ቀጣይነት የለውም። ሁለተኛ፣ ከመጠን በላይ መቅናት። በፍቅር ህይወት ውስጥ ከመጠን በላይ መቅናትና ቁጥጥር ማብዛት ለፍቅር ግንኙነታችሁ በጣም መጥፎ ነው። የት እንደሄደ፣ ከማን ጋር እንዳለ፣ ከማን ጋር እንደሚያወራ ሁልጊዜ መጠየቅና መጠራጠር የፍቅር አጋርሽ እንዲሰለችና ችላ እያለሽ እንዲመጣ ያደርጋል። ሶስተኛ፣ ክብር ማጣት። በፍቅር ህይወት ውስጥ በመካከላችሁ መከባበር ከሌለ ፍቅር ብቻውን በቂ አይደለም። የፍቅር አጋርሽን በሰዎች ፊት ማዋረድ፣ ንቀት ማሳየት፣ ስሜቱን ችላ የምትይ ከሆነ የፍቅር ግንኙነታችሁ አደጋ ላይ ነው። አራተኛ፣ ራስ ወዳድ መሆን። በፍቅር ህይወት ውስጥ ከመጠን በላይ ራስን መውደድ፣ ራስን ማስቀደም በመካከላችሁ ጥሩ የሆነ የፍቅር ግንኙነት እንዳይኖራችሁ ያደርጋል። ምክንያቱም ሁልጊዜ የራስን ፍላጎት፣ የራስን ስሜት፣ የራስን ስራ፣ ሁሉንም ነገር የኔ ብቻ ይቅደም የምትይ ከሆነ በመካከላችሁ አለመግባባትና ጭቅጭቅ ይፈጠራል። ይህ ደግሞ የፍቅር ግንኙነታችሁ እንዳይቀጥል ትልቅ ችግር ነው። አምስተኛ፣ ለፍቅር ግንኙነታችሁ አንዱ ብቻ ጥረት ማድረግ። በፍቅር ህይወት ውስጥ ፍቅራችሁ እንዲቀጥል የሁለታችሁ ጥረት በጣም አስፈላጊ ነው። ግን አንዱ ብቻ የሚደውል መልእክት የሚልክ በመካከላችሁ ችግር ሲፈጠር አንዱ ብቻ ለመፍታት የሚሞክር ከሆነ ፍቅራችሁ አደጋ ላይ ነው። ምክንያቱም በፍቅር ህይወት ውስጥ ሁሉም ነገር አንድ ሰው ብቻ የሚያደርግ ከሆነ ያ ሰውም ከጊዜ ሂደት በኋላ ይደክመዋል፣ ይሰለቸዋል። ከዛም መሰለቻቸት ይመጣል። ፍቅራችሁም ጥሩ ሁኔታ ላይ አይሆንም። ስድስተኛ፣ ይቅር ማለት አለመቻል። ማንም ሰው ፍጹም አይደለም፣ ይሳሳታል፣ ስህተት ይሰራል። በተለይ ደግሞ በፍቅር ህይወት ውስጥ ብዙ ችግሮች፣ ብዙ ስህተቶች ሲፈጠሩ ይቅር መባባል፣ ችግሮችን መፍታት፣ ስህተቶችን ማረም ካልቻላችሁ፣ ጥፋት ስታጠፉ፣ ችግሮች ሲፈጠሩ ሁልጊዜ መጨቃጨቅና መጣላት ካለ የፍቅር ግንኙነታችሁ ዘላቂ እንዳልሆነ ማወቅ አለባችሁ። ስለዚህ ፍቅራችሁን ለማስቀጠል ስህተቶቻችሁን፣ ችግሮቻችሁን በመነጋገር ይቅር በመባባል መፍታት አለባችሁ። ቪዲዮ ከተመቻችሁ ላይክ ኤንድ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንወዳችኋለን። ይመቻችሁ።